እነዚህን 7 ነገሮች ሳታደርጉ ወይም ደግሞ ሳታነቡ ደሞዞትን ወይም ያሉትን ገቢ ኢንቨስት አያድርጉ ወይም ደግሞ አያውጡ። መጀመሪያ ምን ማድረግ አለብን? ደሞዝ ከመውሰዳችን በፊት ማሰብ ያለብን ነገሮች ወይም ደግሞ ደሞዛችን እጃችን ላይ ከመግባቱ በፊት አስቀድመን ማድረግ ያለብን ነገሮች ምንድን ናቸው የሚሉትን ነገሮች እናያለን። ስለዚህ እነዚህ 7 ነገሮች ሳናቅድ ወይም ደግሞ ሳናደርግ ደሞዛችንን ባንቀበል የተሻለ ይሆናል። ምክንያቱም ውጤታማነታችን የደሞዛችን መጨረሻ እንዲያምር ማድረግ የምንችለው እነዚህን 7 ነገሮች ስንተገብር ነው ማለት ነው። አብዛኛው ደሞዝተኛ ወይም ደግሞ ደሞዝ የሚቀበል ተቀጥሮ የሚሰራ ሰው የሚሰራው ትልቅ ስህተት ነው። ይሄ ምንድን ነው የሚለውን እስኪ እናያለን። ስለዚህ ማስወገድ ያለብን ወይም ማድረግ ያለብን ኢሚዲየትሊ ደሞዛችንን እንደተቀበልን ማድረግ ያሉብን 7 ነገሮችን እናያለን። እነዚህ ምንድናቸው የሚለውን እስኪ በደንብ አድርገን እናያለን። በመጀመሪያ ምንድነው የመጀመሪያው የሚለው ሰላምታ አላስቀረብኩም፣ ይቅርታ፣ ሰላም ብያለሁኝ። የመጀመሪያ ማድረግ ያለብን ምንድነው? 1 ሳንቲም እንኳን ከማውጣት በፊት በጀት ያውጡ። ብዙ ጊዜ ደሞዝ እንደተቀበልን ብር ያለን አይነት ገንዘብ ያለን አይነት ስሜት ውስጥ እንገባለን። ስለዚህ ብዙ ሰው የሚሳሳተው ብዙ ደሞዝተኛ ወይም ደሞዙ እንደተቀበለ ሰዎች የሚሳሳተው ትልቁ የመጀመሪያው ምንድነው? ኢንቨስት ካደረገ ወይም ደግሞ ስፔንድ ካደረግን በኋላ ነው ወደ ሌላ ነገር የምንመጣ። ቢፎር ስፔንዲንግ ማድረግ ያለብን ነገሮች አሉ። ምንድነው? ፕሪፔር የበጀት ቢፎር ስፔንዲንግ በጀት ማዘጋጀት ይኖርብናል ማለት ነው። እጃችን ላይ ወዲያውኑ ገንዘብ ሲሆን ለምን እንደምናወጣ ዛሬ አእምሮአችን ላይ ላይመጣ ይችላል። ስለዚህ ምን ማድረግ ይኖርብናል? ቁጭ ብለን መጀመሪያ አስፈላጊና መሰረታዊ ናቸው የምንላቸውን ነገሮች ጽፈን ዝርዝር ካወጣን እጃችን ላይ ያለው ገንዘብ ለምን እንደገባ ወዴት እንደሚሄድ እርግጠኞች ስለምንሆን ብዙ እጃችን ላይ ብዙ ደሞዝ እንዳለ አይነት ስሜት ላይ ሰማን ይችላል። ስለዚህ አግባብ ያለው እና ውጤታማ አጠቃቀም እንድንጠቀም ይረዳል። ስለዚህ ምን ልናካትት እንችላለን? ለምሳሌ የቤት ክራይ በመጀመሪያ ግዴታ ነው። የቤት ክራይ ልንጽፍ እንችላለን። የምግብ መጓጓዣ ወይም ትራንስፖርቴሽን፣ ዩቲሊቲስ፣ ኤሌክትሪሲቲ፣ ወተር ሰፕላይ፣ እነዚህ ኢንተርኔት፣ የትምህርት ክፍያ፣ ቁጠባ፣ እዳ ክፍያ፣ እዳ ካለብን እዳችንን መክፈል፣ እነዚህ ነገሮች አስቀድመን ጽፈን ከዛ በኋላ ነው ስፔንድ ማድረግ ያለብን እንጂ በመጀመሪያ ስፔንድ ማድረግ ከጀመር እቅድ ከሌለን ፕላን ከሌለን ይሄ ገንዘባችን ወይም ደግሞ እጃችን ላይ ያለው ገንዘብ ከ3 ቀን ከ4 ቀን ከ1 ሳምንት በላይ ላያልፍልን ይችላል። ምክንያቱም ያስፈለገንን ነገር ደስ ያለንን ነገር ያሻንን ነገር ልንገዛበት ስለምንችል ማለት ነው። ስለዚህ ይሄን ነገር ትኩረት ልናደርግበት ይገባል ማለት ነው። የእያንዳንዱ የገንዘብ ዓላማ ሊኖረው ይገባል። እያንዳንዱ ገንዘብ ምን ያህል ለምንድን ነው ያወጣሁት የሚለውንም ሬጂስተር ወይም እየመዘገብን መሄድ ያስፈልጋል። በችኮላ ነገሮችን የመግዛት እድሉ አነስተኛ ይሆናል። እንደሄድን መንገድ ላይ የሆነ ነገር አስደስቶን ካየ ገዝተን ልናልፍ እንችላለን። ይሄንን ነገር ማስወገድ ይኖርብናል። እጃችን ላይ ግን በጀት አድርገን ከሆነ ምን ልናደርግ እንችላለን? ይሄንን የፈለግነውን ነገር ያሻንን ነገር የመገዛት ቴንደንሲያችንን እንቀንሳለን ማለት ነው። ስሜቱ ወጪውን እንዲቆጣጠር አይፍቀዱ። ስለዚህ ስሜታችን ወጪያችንን እንዲቆጣጠር መፍቀድ የለብንም ማለት ነው። ሁለተኛው ምንድነው ማድረግ ያለብን? ደሞዛችንን እንደወሰድን ሁለተኛ ላይ ከመጠቀሙ በፊት ይቆጥቡ። ሴቭ ቢፎር ዩ ስፔንድ ከማድረጋችን በፊት ይቆጥቡ። የደሞዛችንን 25% ሊሆን ይችላል፣ 10% ሊሆን ሁልጊዜ ኮንሲስተንትሊ 10% ሊሆን ይችላል፣ 15ም 25ም ሊሆን ይችላል። ምንም ይሁን አማውንቱ ግን ኮንሲስተንትሊ እየቆጠብኩኝ ነው ወይ? ያንን ነገር እያስቀመጥኩ ነው። ኮንሲስተንሲ ቢትስ ሞቲቬሽን የሚባል አለ፣ ሁልጊዜ የምለው ነገር ነው። ስለዚህ ኮንሲስተንትሊ እየቆጠብኩ ነው ወይ የሚለውን ልናስብ። ትልቁ የገንዘብ ነክ ስህተት ምንድነው? አንዱ ወጪ ካደረጉ በኋላ የተረፈውን መቆጠብ ነው። ስፔንድ ካደረግን በኋላ ነው ሴቭ የምናደርገው ብዙዎቻችን ማለት ነው። ስለዚህ ይሄ ስፔንድ የምናደርገውን ትተን በመጀመሪያ ልንቆጥብ ይገባል። የሆነ አማውንት የሆነ ፐርሰንት የደሞዛችንን ምን ልናደርግ ይገባል? ልንቆጥብ፣ ኮንሲስተንትሊ ልንቆጥብ ይገባል ማለት ነው። ስለዚህ ምን ማድረግ ይኖረው? ይልቁንስ ደሞዞ ወደ አካውንቱ እንደገባ ወዲያውኑ ወደ ቁጠባ ማሰብ ይኖርብናል። ምንም እንኳን ከ10 እስከ 20% ብቻ መቆጠብ ቢችሉም ከገንዘቡ መጠን ይልቅ ወጥነት ወይም ቋሚነት ወይም ኮንሲስተንሲ የበለጠ ዋጋ አለው ማለት ነው። ይሄ ብሩን ያለመቆጠብ ብቻ ሳይሆን ኮንሲስተንሲን የምንማርበት ነው። በዚህ ወር 20 ብር ቆጥበን በሚቀጥለው 30 ማድረግ አይደለም፣ በዚህኛው 30 አድርገን በሚቀጥለው 10 ማድረግም አይደለም። መቆጠብ ያለብን ኮንሲስተንትሊ 100 ብር ከሆነ 100 ብር፣ 1000 ከሆነ 1000፣ 10000 ከሆነ 10000 ልንቆጥብ ይገባል ማለት ነው። ስለዚህ አስፈላጊ ነገሮችን የቁጠባ ገንዘብ ለሚመለከቱ ሊውል ይችላል። ለምሳሌ የቆጠብነው ገንዘብ ለምን? ለድንገተኛ ሁኔታዎች ኢመርጀንሲ
ኢንኬዝ ኦፍ ኢመርጀንሲ ብድር ልንጠይቅ አንሮጥም። ወደዛ እጃችን ላይ የተወሰነ ገንዘብ ሊኖረን ይገባል ማለት ነው። ህመም ሊኖር ይችላል ማለት ነው። ስለዚህ በእንደዚህ አይነቱ ለእነዚህ ለወደፊት ኢንቨስትመንቶች፣ ለንግድ ኦፖርቹኒቲዎች ሊመጡ ይችላሉ። እነዚህን ኦፖርቹኒቲዎች ወዲያው ኤክስፕሎይት ሃርነስ ለማድረግ ምን ማድረግ ይኖርብናል? እጃችን ላይ የተወሰነ ገንዘብ ሲኖር የሆነ ህግ ቢወጣ በዛ ህግ ለኛ ፌቨር የሚያደርግ ከሆነ ወደዛ ኢንቨስት ማድረግ እንድንችል እጃችን ላይ ሁልጊዜም ኦፖርቹኒቲን ኤክስፕሎይት ማድረግ የማድረግ እድል ይሰጠናል ማለት ነው። ለንግድ እድሎች እና ለተለያዩ ለነገ ኢመርጀንሲዎች ለሌሎች ከመክፈል በፊት ለራሱ ይክፈሉ ማለት ነው። ሶስተኛ ማድረግ ያለብን ደሞዝ እንደወሰድን ምንድነው አስፈላጊ የሆኑ ሂሳቦችን ወዲያውኑ ይክፈሉ ማለት ነው። ሴት ዩር ኤሰንሻል ቢል ኢሚዲየትሊ የተለያዩ ቢሎችን መክፈል ያስፈልጋል። ለምሳሌ የቤት ኪራይ ሊሆን ይችላል፣ የኤሌክትሪክ ክፍያ፣ ዩቲሊቲዎች፣ የውሃ ክፍያ፣ የኢንተርኔት ክፍያ፣ የትራንስፖርት ክፍያዎችን ልንከፍል እንችላለን። አስፈላጊ ሂሳቦችን በወቅቱ መክፈል ከቅጣቶች እንተርፋለን ማለት ነው። ተጨማሪ ኢንተረስት እንዳይመጣብን፣ ቅጣቶች ፐኒሽመንት እንዳይመጡብን ሊያደርግ ይችላል። የአገልግሎት መቋረጥን ሊመጣብን ይችላል። ስለዚህ እነዚህ ነገሮች በወር መጨረሻ ሰፈር ከማድረግ የመጀመሪያ ላይ መክፈላችን የተሻለ ይሆናል። የወር መጨረሻ ላይ የሚፈጠርን አላስፈላጊ ጭንቀትና ያስወግድልናል ማለት ነው። ስለዚህ ይሄንን ማድረግ የገንዘብ ነክ ሰላም የሚጀምረው አስፈላጊ ኃላፊነቶችን ቀድመው ሲሸፍኑ ነው። ምን ኃላፊነት ሪስፖንሲቢሊቲዎች አሉ። እነዛን ሪስፖንሲቢሊቲዎች አስቀድመን መሸፈን ስንችል ሰላማችንን እናገኛለን። ከገንዘብ ጋር የተገናኘ ሰላማችን ይጠበቅልናል ማለት ነው። አራተኛው ወዲያው ማድረግ ያለብን ገንዘባችን እንደወሰዱ ወይ ደግሞ ደሞዝ እንደተከፈለ ማድረግ ያለብን ምንድነው? እዳውን ይክፈሉ። ፔይ ዳውን ዩር ዴፕት። እዳዎች ሊኖሩብን ይችላሉ። እነዚህን እዳዎች አስቀድመን ሰላማችንን አሁንም ለማስጠበቅ እዳዎችን መክፈል ነው። ገንዘብ ተበድረው ከሆነ ስለ ክፍያ ለመጨነቅ የወሩ መጨረሻ አይጠብቁ። ደሞዞን እንደተቀበሉ ወዲያውኑ ለእዳ መክፈያ የሚሆን ገንዘብ ለይተው ያስቀምጡ። ስንጽፍ እዳ ካለብን እዳ ብለን ማስቀመጥ ይኖርብናል። መከፈል ያለበትን በተለይ እነዚህ ነገሮች ላይ ትኩረት መስጠት ያለብን ከፍተኛ ወለድ ያላቸው እዳዎች ካሉ አስቀድመን መክፈል ይኖርብናል። ኮምፓውንድ እየሆነ ይመጣል እዳው ማለት ነው። ጊዜው ያለፈባቸው ክፍያዎች እነዚህንም አስቀድመን መክፈል የሚኖርብን። እዳውን በቶሎ በከፈሉ ቁጥር ለቁጠባና ለኢንቨስትመንት የሚሆን ተጨማሪ ገቢ በፍጥነት ያገኛሉ ማለት ነው። ስለዚህ የከፈሉት እያንዳንዱ እዳ ለወደፊት ገቢው የበለጠ ነፃነትን ይሰጣል ማለት ነው። ነገ የምናገኘው ገቢ ከእዳ ነፃ የመሆን እድሉ ሰፊ ይሆንልናል። ስለዚህ ይህን ማድረግ። አምስተኛ ያለአግባብ መግዛትን ያስወግዱ። አቮይድ ኢምፐልሲቭ ባይንግ። ሁልጊዜ ሂደን የመግዛት አባዜ ያለብን ከሆነ ሂደን የፈለግነውን ነገር ያየነውን ነገር የሚያስደስተን ያሻንን የምንገዛ ሰዎች ከሆንን አሁንም ይሄንን ማስወገድ ይኖርብናል። ደሞዝ በሚከፈልበት ጊዜ ሁሉም ነገር የመግዛት አቅም እንዳለን ይሰማናል። ስለዚህ አስባችሁ ታውቃላችሁ? ደሞዝ እጃችን ላይ ሲኖር ሁሉንም ነገር የመግዛት ፍላጎት ይኖራል። ብዙ ገንዘብ እንዳለን ስሜት ይኖራል። ያለን አይነት ስሜት ውስጥ እንገባለን። ስለዚህ የፈለግነውን የመግዛት አቅም እንዳለን ይሰማናል ማለት ነው። ለመቼ ከመቼ? ብሩ እጃችን ላይ እስካለ ጊዜ። ስለዚህ ይሄንን ልናስወግድ ይገባል ማለት ነው። እንደዚህ አይነት ስሜት የሚሰማው ሊሰማን ይችላል። ስለዚህ ይሄንን ብዙ ሰዎች ወዲያውኑ የሚገዙት ውድ ስልኮችን፣ አዳዲስ ልብሶችን፣ የቅንጦት እቃዎችን፣ ያልታቀዱ ጉዞዎችን ሊያደርጉ ይችላሉ። ያልታቀዱ መዝናኛዎችን ሊያደርጉ ይችላሉ። ማንኛውም ነገር ከመግዛቱ በፊት ራስዎን ይጠይቁ። ይህ ነገር ለኔ እውነት አስፈላጊ ነውን ብለን መጠየቅ ይኖርብናል ማለት ነው። አስፈላጊ ሆኖ መሰረታዊ ከሆነ እናደርገው እንችላለን፣ ካልሆነ ግን እናስወግደው እንችላለን ማለት ነው። እስከሚቀጥለው ወር ድረስ መጠበቅ እችላለሁ? ይሄንን ከምገዛ ይሄንን ነገር እስከሚቀጥለው ወር ብጠብቅ ምን ይመጣል? እኔ ላይ የሚያመጣው ጉዳት አለ ብለን መጠየቅ ይኖርብናል። ይህ ግዢ ወደ ፋይናንሻል ግቦቼ ያቀርበኛል ወይስ ደግሞ ያርቀኛል? እቅድ ይኖረናል። ሎንግ ተርም እቅድ ይኖራል። ወደዛኛው እቅድ ያመራል የምንገዛው ነገር። ለዛ ነገር እንደ አሴት ይጠቅመናል፣ እንደ ስፕሪንግ ቦርድ ይጠቅመናል ወይስ ደግሞ ምንድነው? እንደ እየገዛን ነው ኮንሱመብል ነው። አሁን እዚህ ተጠቅመን የምንጨርሰው ነገር ነው። ይሄንንም ከግምት ልናስገባ ይገባል ማለት ነው። የሆነ ነገር መግዛት ከመቻላችሁ ብቻ መግዛት አለባችሁ ማለት አይደለም። መግዛት ስለቻልን ብቻ እንገዛዋለን ማለት አይደለም። እጃችን ላይ ብር ሊኖር ይችላል። መግዛት ስለቻልን ብቻ ያንን ነገር አስፈላጊነቱ ጥያቄ ማስነሳት አለበት፣ ልንጠይቅ ይገባል ማለት ነው። ስድስተኛው ምንድነው ለሚለው በራስ ላይ ኢንቨስት ያድርጉ። ኢንቨስት ኢን ዮርሰልፍ። እንዴት ነው ኢንቨስት የምናደርገው? በራሳችን ላይ። በጣም ጥሩ ኢንቨስትመንት ብዙውን ጊዜ የወደፊት ገቢውን እንዲጨምር የሚያደርግ ነው። ደሞዝዎን የተወሰነ ክፍል እውቀቶን እና ክህሎቶን ለማሻሻል ይጠቀሙበት። ምሳሌ ምን ልናደርግ እንችላለን? አጫጭር ኮርሶችን ልንማር እንችላለን። በአመት ውስጥ ያቅድ አውጥተን እነዛን ምንድን ነው ልንማር የምንችለው የሚለውን ነገር ልንማርባቸው እንችላለን ማለት ነው። መጽሐፍት ልንገዛ እንችላለን።
የኦንላይን ኮርሶችን ልንማር እንችላለን። ዲጂታል ክህሎቶችን ልንማር፣ የሙያ ስልጠናዎችን ራሳችን ላይ ቫልዩ አድ የሚያደርግና ነገ ስኪል ሆኖ ተጨማሪ ገቢ የሚያምጣልን አይነት ነገሮች ላይ ኢንቨስት ማድረግ፣ የምስክር ወረቀቶችን ማግኘት፣ ሰርቲፋይድ የመሆን እነዚህ ነገሮች ላይ ኢንቨስት ማድረግ ወሳኝ ነው ማለት ነው። ስለዚህ ክህሎቶች ብዙውን ጊዜ ከቁሳዊ ነገሮች በበለጠ ረዥም ጊዜ የሚቆይ ትርፍ ያስገኙላል። ዘ ሎንግ ራን ትልቅ ትርፍ ሊያመጡልን ይችላሉ። ሰልፍ ኢንቨስትመንት ማለት ነው። ሶ ኢንቨስት ኢን ዮር ሰልፍ፣ ራሳችን ላይ ኢንቨስት ማድረግ ማቆም የለብንም ሁልጊዜ በኮንሲስተንሲ ማለት ነው። ሰባተኛው የገንዘብ ግቦችን በእያንዳንዱ ደሞዞ ቀን ይገምግሙ። ሪቪው ዮር ፋይናንሻል ጎልስ ኤቭሪ ፔይዴይ መገምገም ይኖርብናል። ባለፈው ወር እንዴት ነበር ያሳለፍኩት? አሁን እሳ እንዴት ነው ማሳለፈው? ከነዛኞቹ ስህተት ልንማር ይገባል ማለት ነው። እኛ እንግዲህ የተቀረጽንበት ስህተት እንሰራለን፣ ስህተት አንሰራም አይደለም። ከዛ ስህተት ግን እንማርበታለን ማለት ነው። ስለዚህ የደሞዝ ቀን እድገት ደረጃውን ለመለካት ጥሩ ጊዜ ነው። ስለዚህ ራስዎን እንዲህ ብለው ይጠይቁ። ምን ብለን እንጠይቃለን? በዚህ ወር ምን ያህል አጠራቅሜያለሁ? እዳዬን ምን ያህል ቀንሻለሁ? ያለማቋረጥ ኢንቨስት እያደረግኩ ነው? ንግድ ለመጀመር ወይም ደግሞ አደጋ ጊዜ ምን ያህል ዝግጁ ለአደጋ ጊዜ ምን ያህል ዝግጁ ነኝ እያል ራሳችንን መጠየቅ ያስፈልጋል ማለት ነው። ግቦችን መገምገም ትኩረቱን እንዳይረሱ ያደርጋል። ትኩረት ፎከስ ኤሪያችን ላይ ትኩረት እንድናደርግ ያደርገናል ማለት ነው። እንዲሁም በወሩ ውስጥ የተሻሉ የገንዘብ ውሳኔዎችን እንደወሰን ልንረዳ እንችላለን። በየጊዜው የሚገመገም ነገር የመሻሻል እድሉ ሰፊ ነው። ስለዚህ ሪቪው ባደረግን ቁጥር የማሻሻል እድላችን ሰፊ ነው። ስለዚህ እነዚህን 7 ነገሮች ሳናደርግ ደሞዛችንን መቀበል የለብንም። ወይም ደግሞ ደሞዝ እንደተቀበል እነዚህን ነገሮች ሳናደርግ 1 ሳንቲም እንኳን ልናወጣ አይገባም ማለት ነው። ስለምታዳምጡኝ አመሰግናለሁ። ይሄ ነገር ጠቃሚ ነው ብላችሁ ካሰባችሁት፣ ይሄ ሀሳብ ጠቃሚ ነው ለሌላው ያስፈልጋል ብላችሁ ካሰባችሁ ሼር፣ ኮፒ ሊንክ ማድረግ፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ስለዚህ አመሰግናለሁ።